አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ምርጥ የፊት ማስክ ይዤላችሁ መጥቻለሁ። ፊቴን ብታዩ በጣም ውጥርጥር አድርጎኛል፣ ልናገር እራሱ ከልክሎኛል ማለት ነው። እና በተለይ እንደ ፀጉር ምናምን የምኖርባቸው ከሆነ ንቅል አድርጎ ነው የሚነቅልላችሁ። ፊታችሁን ጽድት ነው የሚያደርግላችሁ። የፊት ሽብሻቤ ካለባችሁ ፊታችሁ የተሸበሸበ ከሆነ እንዳለ ነው የሚያነሳላችሁ ማለት ነው። እኔን አያችሁን? እዚህ አካባቢውን ስለተቀባ ንቅንቅ አድርጎ ነው የያዘኝ። መናገር አልችልም። በግድ ነው እየተናገርኩ ያለሁት ማለት ነው። ፊትን ሁሉ ውጥርጥር አድርጎ ነው የያዘው። ምርጥ ማክስ ነው። ቪዲዮውን እስከ መጨረሻ አዳምጡት፣ እዩት፣ ይጠቅማችኋል። በተለይ እንዲህ ፀጉር የበዛባችሁ ካላችሁ፣ ፊታችሁ የተሸበሸበ ካለ በጣም አሪፍ ነው። በጣም ይጠቅማችኋል። እኔ ራሴውን ጭምድድ አድርጎ ይዘኛል፣ መናገር አልቻልኩም። ምናልባት እንዲህ የሚጠቅማችሁ ካላችሁ ፊታችሁ ላይ ፀጉር የሚበዛ ካለ አሁን ይሄን ራሱ ንቅልቅል አድርጎ ነው የሚያነሳው። በጣም ውጥር አድርጎ ይዘኛል ብታዩ እና ፊታችሁ የተሸበሸበ ካለ በጣም አሪፍ ነው። ይጠቅማችኋል፣ ተጠቀሙት። እኔ ለውጥ አግኝቼበታለሁ። ማሻአላህ ነው። ተጠቅሜው አላውቅም ነበር ማለት ነው። እና ምንድነው የምለውን እስከ መጨረሻ ነግራችኋለሁ፣ አዳምጡ። ፊትን በጣም ውጥር አድርጎ ይዘኛል። አሁን ራሱ በጣም ጥሩ አድርጎ ይዘኛል ብታዩ ማለት ነው። እና ይጠቅማችኋል፣ ተጠቀሙት ማለት ነው። በጣም ምርጥ ውህድ ነው ማለት ነው። አያችሁ፣ መናገር ራሱ አቅቶኛል። ይሄን ራሱ ንጥር አድርጎ ይዘኛል፣ ውጥርጥር አድርጎ ይዘኛል። ከንፈሬ ንፍት፣ ቅድሙም ንፍት ነው፣ ንፍት አድርጎ ይዘኛል። አፍንጫዬ ሳይቀር ይዘኛል ማለት ነው። በተለይ እንዲህ ምግብ ሰርታችሁ ከተነሳችሁ በኋላ ተጠቀሙት። እሱ ምንድን ነው ቪዲዮ አላበዛባችሁ፣ በአጭሩ ነው የምሰራላችሁ። ምን መሰላችሁ? እንትን ነው የእንቁላሉ ነጭውና በጣም እየመመኝ ነው። ውጥር አድርጎ ነው የያዘኝ ማለት ነው። የእንቁላሉ ነጭውና ነሻ የበቆሎ ዱቄት ማለት ነው። ይሄ አረብ ሀገር ነው የሚገዛው። ሀገራችንም አለ አይደል? እሱ ነው ክላስ ንጥር አድርጎ ይዟል። በጣም ውጥር አድርጎ ይዞኛል ማለት ነው። እንትን እደዋለሁ ወላሂ እንዲህ አድርጎ ይዞኛል። ተጠቀሙት። ምርጥ ነው ወላሂ፣ ምርጥ ነው፣ በጣም ምርጥ ነው። ፊታችሁ ለምሸበሸብ እዚህ አይናችሁ አካባቢ ለምሸበሸብ ምናምን እኔ እዚህ አካባቢ በጣም ተሻሽቦብኝ ነበረ። አንድ ቀን ተቀብሎት ለውጥ አገኘሁበት። ድጋሚ ዛሬም ደግሜዋለሁ። ማሻአላህ ነው። ነቅለዋለሁ ስለማመኝ ማለት ነው። እንዲህ እየሳበኝ ነው። እንዴት እንደምስብ ታውቃላችሁ? ሰብ አደረገኛል። እንደው በደንብ አልደረቀም ማለት ነው። ሲደርቅ ደግሞ ማሻአላህ ነው፣ በጣም ይሄዳል። እና በተለይ ፀጉር አለባችሁ፣ ፊታችሁ ላይ ፀጉር አለባችሁ፣ ተጠቀሙት፣ ይጠቅማችኋል። አሁን ቅንድብን ያነሰዋል፣ ግን በውሃ ነው የምታጠበው። በውሃ ታጠበዋለሁ፣ ታጠበዋለሁ፣ በሳሙና ካለ አደርቀዋለሁ። ለማንኛውም የመሰራ ወዳችኋለሁ። ባይ